ሰላም ጤና ይስጥልን ውድ የተከበራችሁ የፕሮግራማችን ተከታታዮች እንደምን ከረማችሁ። ይህ በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የምን አዲስ ፕሮግራማችን ነው። አብራችሁን ቆዩ። ዛሬም እንደተለመደው እንግዳ ይዘንላችሁ ወደ እናንተ ቀርበናል። እስኪ እንግዳችን ራስዎትን በማስተዋወቅ እንጀምር። አመሰግናለሁ። ዳንኤል ከዘላ እባላለሁ። የአዲስ አበባ ደንብ ማስከበር ባለስልጣን የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥ ድጋፍና ክትትል ዳይሬክተር ነኝ። ዋናው ጥያቄያችን ወይም ወደ ዕለቱ ፕሮግራማችን ከመግባታችን በፊት እስኪ በባለስልጣኑ አንተ በሚመሩ ዳይሬክቶሬትን በማስተዋወቅ ፕሮግራማችን እንጀምር። ምን ተግባርና ኃላፊነት አለው? በደንብ ማስከበር ባለስልጣን ከተደራጁት 11 ዳይሬክቶሬት ውስጥ አንዱ በእኔም የሚመራው የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥ ዳይሬክቶሬት በተለይ ተቋማዊ ሪፎርምን በማስቀጠል ሌሎች አቻ ከሆኑ ተቋማት ጋር ያለውን የውድድርና የበለጠ ተቋምን የማስተዋወቅ አቅም ለማሳደግ የሚያስችል ስራዎችን የሚሰራ ዲፓርትመንት ነው። ከዚህ አንጻር ስናይ እንግዲህ አጠቃላይ እንደ ከተማ አስተዳደሩ የተቀመጡትን በሁሉም የመንግስት ተቋማት ውስጥ ሊተገበሩ የሚገቡ የሪፎርም ተግባራትን በርካታ የሪፎርም ስራዎች አሉ። እነዚህ ሪፎርም ተግባራትን ውጤታማ እንዲሆኑ የመከታተል የመደገፍ ብሎም የማብቃት ስራዎችን ይሰራል በዚህ ዲፓርትመንት ውስጥ። ከዛ ባሻገር በተቋም ውስጥ ያሉ እስከታችኛው መዋቅር ያለው ሰራተኛ የነበረውን አፈጻጸም መነሻ እያደረጉ በየ6 ወራት ውስጥ ተቋማትን ባለሙያውን ዲፓርትመንት ላይ ያሉ ቡድን መሪዎችን ዳይሬክቶሬቶችን ሁሉንም የደረጃ ያለው የተቋሙን ከአመራር እስከ ሰራተኛ እና እስከ ተቋም ድረስ ያለውን አካል በምዘና ስርዓት ውስጥ በማሳለፍ ተቋም ውስጥ ያለውን አቅም በማውጣት እንዲሁም ተወዳዳሪነት የማሳደግ ስራዎችን ይሰራል። በዚህም የምዘና ስርዓቶችን የማስተባበር እና የመደገፍ ስራዎችን እንዲሁም ተቋሙ ላይ ጎልቶ የወጡ አሰራሮችን በመለየት ውስጥ ባሉ የተቋሙ ዲፓርትመንቶች ላይ የማስፋት እንዲሁም አስፈላጊ ሆኖ ሲገኝ ደግሞ ወደ የሚመለከታቸው ሌሎች ይህን ስራ ወደሚያስተባበሩ የአዲስ አበባ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ተሞክሮችን ቀምሮ የማሳለፍ እና ውጤታማ ስራዎችን ለይቶ የማጉላት ስራዎችን የሚሰራበት ዲፓርትመንት ነው ማለት በጥቂቱ ይህን ይመስላል። ተቋማዊ ትስስር መፍጠር አስፈላጊነትን እንዴት ይገልጹታል? ተቋማዊ ትስስር በጣም በርካታ ጠቀሜታ ያለው አደረጃጀት ወይም አሰራር ነው። ይህን ስንል ከተማ አስተዳደሩ ውስጥ ያሉ በርካታ ሴክተር መስሪያ ቤቶች አሉ። እኒህ ሁሉም ሴክተር መስሪያ ቤቶች የአንድ የከተማ አስተዳደሩን አሰራር መነሻ በማድረግ ከተማው እንዲሳካ ያስቀመጣቸውን ግቦች ለማሳካት ሁሉ የሚጥሩ ሴክተሩ ናቸው። ይሄ ሲሰራ ግን ሁሉም ተቋም በተናጠል ከሚሰራው ተቀናይቶ ተባብሮ ቢሰራው የበለጠ ውጤታማ ሊያደርግ የሚችል አሰራር ነው ማለት ነው። ይሄ ቅንጅታዊ አሰራር ተግባራዊ መደረጉ በተለይ ሁሉም ተቋማት ተመሳሳይ የጋራ ግብ አላቸው፣ ከተማ አስተዳደሩ የሰጣቸው ማለት ነው። በተለይ አዋጅ ቁጥር 84/2016 ላይ የወጣ አዋጅ ኢንዲቪጁዋሊ ተቋማትን የሰጣቸው ስልጣንና ኃላፊነት እንዳለ ሁሉ ለተቋማት ደግሞ የጋራ ወይም የወል ስልጣን ሰጥቷል። እነዚህ የወል ስልጣኖች የሚሳኩት ተቋማት ተቀናይተው ወይም ተባብሮ መስራት ሲችሉ ነው። መቀናጀት በዋናነት ጠቀሜታው የሚሆነው ለተገልጋዩ ማህበረሰብ ነው ማለት ነው። አንድ ተገልጋይ አንድ ተቋም ላይ ሄዶ ስራው እዛ ተቋም ላይ ላይጠናቀቅ ይችላል። ቀጣይ ሌላ ሴክተር ሲሄድ ያንን ስራ ለማስፈጸም ሁለቱ ተቋማት በተቀናጁ ቁጥር የተገልጋዩን እንግልት ወይም ደግሞ እዛ ጋር የሚፈጠርበትን ምልልስና ያልተገባ አሰራሮችን ሊያስቀር የሚችል ምቹ መደላደል ወይም አሰራር ነው ተብሎ ሊወሰድ ይችላል። በጥቅሉ ግን ቅንጅትን ውጤታማ ወይም ቅንጅትን መተግበር ከተማ አስተዳደሩ ለሴክተር መስሪያ ቤቶች የሰጣቸውን ኃላፊነት በብቃት ባጠረ ጊዜና ባነሰ የሰው ኃይል ስራዎቻቸውን መፈጸም እንዲችሉ የሚያደርግ አሰራር ነው ተብሎ የሚወሰድ ነው ማለት ነው። እንግዲህ እንደገለጹልን ያው ደንብ ማስከበር ከሚከላከላቸው እንዲሁም ከሚቆጣጠራቸው 9 የደንብ ጥሰቶች ወይም መተላለፎች ውስጥ አብዛኛዎቹን እንዳለ ማለት ይቻላል በጋራ የምንሰራቸው ናቸው። ነገር ግን ትስስር ስንል በዋናነት ተብሎ የተለየ የትስስር ስራዎች አሉ። ዋና የትስስር ስራዎች ልንላቸው የምንችላቸው ተቋማት ሲደራጁ ወይም እንደ ከተማ አስተዳደሩ ተቋም ሆኖ ሲመሰረቱ ብቻቸውን ሊሰሩ የሚችሏቸው ስራዎች አሉ። ደግሞ ከሌሎች ተቋማት ጋር ተቀናጅተው ደግሞ ሊሰሯቸው የሚችሉ ስራዎች አሉ። ከተቋማችን ከሰጡን ኃላፊነቶች በተለይ በዋና ቅድም አንቺ ምስጠቅሽ እንደነበር 9 ዋና ደንብ መተላለፎች አንጻር ስናስ አዋኪ ድርጊትን፣ ህገወጥ ንግድ የህገወጥ ግንባታን፣ ህገወጥ የእንስሳት እርድ ዝውውር መከላከል እና ህገወጥ የመሬት ወረራ ስራዎቻችን ሌሎች ተቋማትን ይሁንታ የሚፈልግ
ብንቀናጅ የበለጠ ማሳካት የምንችላቸው አሰራሮች ናቸው ብለን መወሰድ እንችላለን። አንዳንዶች ስራዎቻችን ደግሞ ተቋሙ በራሱ ጀምሮ በራሱ የሚጨርስበት አሰራር ተፈጥሯል ማለት ነው። እንግዲህ ከዚህ ቀደም በተቋማት በተለያዩ ተቋማትም ወደ ራሳችን ወደ ደንብ ማስከበር ባለስልጣን ስንመጣ ከዚህኛው መስሪያ ቤት ጋር በሰራ የተሻለ አመጣለሁ ወይም የተሻለ ውጤት አስመዘግባለሁ በሚል መነሻ ሀሳብነት በትስስር ሰነድ መነሻነት ስራዎችን ስንሰራ ቆይተናል። በአሁኑ በጀት ዓመት ደግሞ በክላስተር በመሆን ስራዎች እንዲሰሩ የማድረግ ጅምር ስራዎች አሉ። በክላስተር መሆናችን እንዲሁም ተቋማት በክላስተር ተደራጅተው ስራቸውን መስራት መጀመራቸው ምን ጥቅም አለው ብለው ያስባሉ? ቅንጅት ዛሬ ላይ እያደገ ወደ አሰራሩን እያዘመነና የበለጠ ደግሞ ውጤታማነትን ሊያጎለብት የሚችል አሰራር ማደግ አለበት እና የከተማ አስተዳደሩም ይህን ኢኒሼቲቭ በመውሰድ በተለይ በ2018 በጀት ዓመት ተቋማት በግል ደረጃ ወይም በተቋም ደረጃ ብቻ ሲፈጥሩት የነበረው የቅንጅት አሰራር ስርዓትን ወደ ክላስተር አደረጃጀት ተቀይሯል። በተለይ በ2018 ወደዚህ ሙሉ አሰራር ውስጥ ገብተን ተግባራዊ እያደረገን ይሄ ደንብ ማስከበር ባለስልጣን ብቻ ሳይሆን ከተማ ላይ ያሉ ሁሉም ሴክተር መስሪያ ቤት ተግባራዊ እያደረገ አንድ ወጥ የሆነ አሰራር ማኑዋል ተዘጋጅቶ በከተማ አስተዳደሩ ከንቲባ ጽሕፈት ቤት ጸድቆ የወጣ ማኑዋል አለ። በዚህ አሰራር መሰረት ዛሬ ላይ ወደ 7 የሚጠጉ ክላስተሮች በከተማው ተዋቅረዋል። ከነዚህ 7 ክላስተር ውስጥ ደንብ ማስከበር ባለስልጣን የህግ ማስከበር እና የመልካም አስተዳደር ክላስተር በሚል ክላስተር ውስጥ ከሌሎች 14 ሴክተር መስሪያ ቤቶች ጋር በጋራ በክላስተሩ እንዲደራጅ የተደረገበት አግባብ አለ ማለት ነው። ሁሉም ሴክተር በተናጠል የቅንጅት ስራ ከሚያከናውን በተደራጀ አኳኋንና አንድ ወጥ በሆነ አሰራር ተግባራዊ ቢያደርጉት የተሻለ ነው በሚል የተሰራበት አደረጃጀት አለ ማለት ነው። ከዚህ አንጻር ይሄ ክላስተር አደረጃጀት ተግባራዊ መደረጉ ደንብ ማስከበር ባለስልጣን ቅድም እንዳልኩሽ የህግ ማስከበርና የመልካም አስተዳደር ክላስተር ውስጥ ከተደራጀ በኋላ ክላስተሩ የራሱን ቴክኒክ ኮሚቴ የማደራጀት ስራ ሰርቶ ከሌሎች አቻ ሴክተር መስሪያ ቤቶች ጋር በጋራ በመሆን ክላስተሩ ሊተገብራቸው የሚገባ በተለይ በ18 ምን ዋናና መሰረታዊ ስራዎች መስራት አለብን የሚል ስራዎችን ለየንበት አግባብ አለ። ይህን ስናደርግ ከባለፈው የቅንጅት ስራዎቻችን ልምድ የወሰድንበት አደረጃጀት ነው። ስፔሲፊካሊ ደንብ ማስከበር ባለስልጣን ከነዚህ ከተደራጁት ሌሎች የክላስተሩ ተቋማት ጋር ምንድን ነው ማሳካት የሚፈልገው የሚለውን እንጂ ባለስልጣኑ የሚሰራውን ስራ መደበኛ ስራውን እንዲወጣ የተደረገበት አግባብ አለ ማለት ነው። ሌሎች ሴክተር መስሪያ ቤቶችን በተመሳሳይ ማለት ነው። ቴክኒክ ኮሚቴ በዚህ አግባብ ክላስተሩን እቅድ ለይተው ያደራጁበትና በጋራ እቅዱን ወደ ጠቅላላ የክላስተሩ ዋና አመራሮች ተገምግሞ የጸደቀበትና ስምምነት ሰነድ ሰርተን ተፈራርመን ወደ ስራ የገባንበት አግባብ ያለበት ሁኔታ ነው የሚያሳየው ማለት ነው። ሴክተር መስሪያ ቤቶችን ለይተን ወደ ስራ መግባታችን አንደኛው የስኬታችንም መነሻ መሆኑን ጠቅሰውልናል። እስኪ ከየትኞቹ ተቋማት ጋር በቅርበት እንሰራለን ከኛ ተግባርና ኃላፊነት ጋር አያይዘው ቢገልጹልኝ። ከከተማ አስተዳደር ውስጥ ቅድም እንዳልኩሽ ባለስልጣኑ አዋጁ ከሰጣቸው ስልጣኖችን ወደዛ መለስ ብለን ብናይ ደንብ ማስከበር የተቋቋመበትን ፐርፐዝ በከተማ አስተዳደሩ የወጡ ህጋዊ አሰራሮችን መተግበር ያልቻለን ማህበረሰብ አሰራሩን ጠብቆ እንዲተገብር የማስተማር ከዛ አልፎ ደግሞ ግንዛቤ ተፈጥሮለትም ለመማር ዝግጁ ያልሆነ አካል ደግሞ መፍትሄ ለመስጠት ወይም በቅጣት እርምጃ ለመውሰድ እና ወደ ህጋዊ ስርዓት ለማስገባት የተቋቋመ ሴክተር ነው እንጂ ኢንዲቪጁዋሊ ራሱን ችሎ ሌላ ፐርፐዝ ይዞ የተቋቋመ ሴክተር አይደለም። ይህም ሲባል ለምሳሌ ህገወጥ ንግድ ብለን ብንወስድ ህገወጥ ንግድ ህጋዊ የንግድ ስርዓት ተግባራዊ እንዲከናወን ንግድ ቢሮ የሚባል ተቋም አለ። ስለዚህ ያ ተቋም ይህንን ስርዓት ተግባራዊ ያደርጋል። ግን በዛ ጎን ተንተርሶ ደግሞ ህገወጥ ንግድ የሚነግዱ ደግሞ አካላቶች አሉ። እሱን ደግሞ የመቆጣጠር የማስተማር ግንዛቤ መፍጠር አልፎ ተርፎ ደግሞ በዛ ተግባር ላይ ተሰማርቶ ያስቸገሩ አካላትን ደግሞ እርምጃ የመውሰድ እስከ መውረስ ቅጣት እስከ መቅጣት የመሳሰሉ ተግባራትን እናከናውናለን። በእንደዚህ አይነት መሰል ስራዎች አንጻር ስንወስድ ባለስልጣኑ ከከተማ አስተዳደሩ ከተደራጁ በርካታ ሴክተር መስሪያ ቤቶች ጋር የመገናኘት ግድል አለው። ግን ያው ቅንጅት ደግሞ በባህሪው የተመረጡ ወይም ተቋሙ ብቻውን ጀምሮ ብቻውን የማይጨርሳቸውን ስራዎች ብቻ መስራት ኃላፊነት ያለበት እንደመሆኑ ወይም ስራው ያንን ስለሚያስገድድ በዋናነት ከተሰጠን ተግባርና ኃላፊነት አንጻር በጋራ ብንሰራ ብለን በተለይ ባለፈው በጀት ዓመትም በዚህ በጀት ዓመትም እየለየናቸው ከነበሩት ዋና ሴክተሮች ብንወስድ አንደኛ አዲስ አበባ ፖሊስን መውሰድ እንችላለን። በተለይ እያንዳንዱ ደንብ መተላለፎችን ስናይ አንዳንድ ጊዜ የመከላከል አቅሙን ከባለስልጣኑ የቁጥጥርና እርምጃ ወሳድ ኦፊሰሮች አቅም በላይ በሚሆኑበት ጊዜ አጋዥ ሆኖ በመስራት
የተለያዩ ኦፕሬሽኖችን በጋራ በማጥናት እርምጃ በመውሰድ ረገድ አዲስ አበባ ፖሊስ ትልቅ ሚና ያለው እንደመሆኑ መውሰድ እንችላለን። ጎን ለጎን የሰላምና ጸጥታ አስተዳደር ቢሮም በጋራ ከዚህ ስራ ጋር በትብብር የሚሰራ ተቋም ነው። ሌላው የአዲስ አበባ ንግድ ቢሮ አለ። እንግዲህ ከህገወጥ ንግድ ጋር በተያያዘ ንግድ ቤቶችን በጋራ የመለየት ከዛ ጎን ለጎን ከህገወጥ ንግዱ ጋር በህጋዊ ንግድ ፍቃድ ሰበብ ህገወጥ ንግድ የሚነግዱ አካላት፣ የበረንዳ ንግድ የሚነግዱ አካላት እና እዛ ጋር ደግሞ አዋኪ ድርጊት የሚፈጽሙ አካላትን በህጋዊ ንግድ ሽፋን የሚሰሩ አካላትን በጋራ የመለየት እርምጃ የመውሰድ ስራዎች ላይ በተለይ ከዚህ ጋር ምግብ መድኃኒትም አብሮ በጋራ ሲንሰራ የቆየንበት አለ። በዋናነት እንደዚሁ የኦፕሬሽን ስራ ስንሰራ ከቄራዎች ድርጅት ጋር በጋራ የምንሰራው ስራ ነው ትልቁ። በተለይ ከተማ አስተዳደር ውስጥ ያሉ በጣም በርካታ የአገልግሎት ሰጪ ተቋማት ላይ ታርደው የሚገቡ የእንስሳት ተዋጽኦ ምርቶች ህጋዊ እና ጤንነታቸውን በጠበቀ መልኩ መግባት አለመግባታቸውን በማረጋገጥ ረገድ ከከተማ ግብርና ኮሚሽን እንዲሁም ከአዲስ አበባ ቄራዎች ድርጅት ጋር በጋራ መሆን እንዲሁም አዲስ አበባ ፖሊስን ጨምሮ በጣም በርካታ ኦፕሬሽን ስራዎችን በመስራት ስናከናውን እንደቆየ መውሰድ ይቻላል ማለት ነው። ሌላው መሬት ልማት ማኔጅመንት ቢሮን ብንወስድ እንግዲህ ዛሬ ላይ አዲስ አበባ ደንብ ማስከበር ባለስልጣን ከ11 ሚሊዮን በላይ ካሬ ሜትር የሚጠበቅ መሬት አለው። ይህን መሬት ለመጠበቅ ደግሞ መሬቶቹ የት ነው ያሉት በኤክስዋይ ኮኦርዲኔት ሰርቶላቸው ለተቋማችን በማስረከብ እንዲሁም እስከታችኛው መዋቅር ድረስ ሲወጣም ሲገባ የመረጃ ልውውጥ በመስራት ረገድ ከአዲስ አበባ መሬት ልማት ማኔጅመንት ቢሮ ጋር እንዲሁም ከግንባታ ፈቃድ ቁጥጥር ባለስልጣን ጭምር ከተማችን ላይ የሚገነቡ ግንባታዎች ህጋዊ ይዘት ያላቸው መሆኑ ህገወጥ መሆናቸውን በማረጋገጥ እና እነዚህም ህገወጥ ሆነው የተገኙ አካላትን በመለየት እና በጋራ እርምጃ በመውሰድ ረገድ የተቋሞቹ ሚና ቀላል እንዳልነበረ መውሰድ ይቻላል። አሁን እነዚህ የምንጠቅሳቸው ለአብነት ነው። ባለስልጣኑ በጣም በርካታ ሴክተር መስሪያ ቤቶች ጋር ተቀናጅቶ የሚሰራበት አሰራር የስራ ባህሉን ያስገድደዋል። እንዲያው ለመነሻ ያክል ግን እነዚህን አካላት በጋራ ሆነን እንሰራለን የሚለው መውሰድ እንችላለን። እንግዲህ እንደሚታወቀው ከዚህ ቀደም ተቋማት በራስ አቅም ከተግባርና ኃላፊነታቸው መነሻ በማድረግ በከተማ አስተዳደሩ ከሚገኙ ተቋማት ጋር የትስስር ሰነድ በመፈራረም ስራዎችን በጋራ ሲሰሩ መቆየታቸው ይታወቃል። አሁን ደግሞ በ2018 በክላስተር በመደራጀት ስራዎችን እንዲሰሩ ጅምሮች እየታዩ ነው። እስኪ እነዚህን በክላስተር መደራጀታችን በክላስተር ስራዎችን መስራታችን ምን ጥቅም አለው ብለው ያስባሉ? የቅንጅት ስራዎች የተቋማትን የጋራ ትስስር በማጠናከር ያስቀመጡትን የጋራ ግብ ለማሳካት ምቹ መንገድ ነው። ይህም ሲባል ደንብ ማስከበርም አዲስ አበባ ከተማ አስተዳደር ውስጥ ካሉ አንድ ሴክተር መስሪያ ቤት አካል አንዱ ነው። ስለዚህ በተለይ የደንብ ማስከበር ስራ በባህሪው ብቻውን ጀምሮ ብቻውን የሚጨርሰው ስራ አይደለም። ይህን ነገር ለማሳካት ደግሞ ከተቋማት ጋር ተባብሮ ተቀናጅቶ መስራታችን በጣም በርካታ ውጤቶች እንድናስመዘግብ አድርጓል። ይህን ስንል ለምሳሌ ባለስልጣኑ የተሰጡት አዋጁ በተለይ ለምሳሌ አዋጅ ቁጥር 84/2016 ላይ የሰጠን በርካታ ተግባራቶች አሉ። ለአብነት ብንወስድ ህገወጥ የመሬት ወረራን የመከላከል የመቆጣጠርና እርምጃ የመውሰድ ማንዴት ሰጥቶናል። ስለዚህ ይህን ስራ ለመስራት ደንብ ማስከበር ባለስልጣን ከተማ አስተዳደር ውስጥ ያሉት በርካታ መሬቶች አሉ፣ ባንክ የገቡ መሬቶች። እነዚህ ባንክ የገቡ መሬቶች የቱ ጋር እንዳሉ፣ ስንት ካሬ ሜትር እንደሆኑ፣ አጠቃላይ ይዞታቸው ያለበት ስታተስ ማወቅ የሚቻለው ከአዲስ አበባ ከተማ አስተዳደር መሬት ልማት ማኔጅመንት ቢሮ ጋር በጋራ መስራት ስንችል ነው ማለት ነው። በእንደዚህ አይነት መሰል ሁኔታዎች ቅንጅቱን መተግበራችን በተለይ እንደሚታወቀው በተለይ 2017 ላይ ተቋሙ ከተማ አስተዳደር ውስጥ ካሉ ሴክተር መስሪያ ቤቶች በተሻለ ደረጃ እውቅና ሰጥቶ ተሸላሚ መሆን የቻለው በተለይ የቅንጅት ስራዎቻችንን አጠናክረን በመቀጠላችን ነው። ከባለስልጣኑ ጋር አብሮ የሚሰሩ ሴክተር መስሪያ ቤቶችን በአግባቡ በመለየታችን ከነሱ ጋር ስራዎቻችን በአግባቡ ለይተን መስጠታችን እና ለዚህም ስራ ሰፊ ትኩረት ከአመራሩ ጀምሮ እስከ ታችኛው የተቋሙ መዋቅር ድረስ ትኩረት ሰጥቶ መስራቱ ያመጣው ውጤት ነው እና ይሄ ቅንጅታዊ ስራዎቻችን መተግበራችን እንደ ተቋም በጣም በርካታ ጠቀሜታዎችን ይዞልን እንደመጣ እንደው እንደመነሻ ማንሳት ይቻላል ማለት ነው። ጥሩ። እንግዲህ እስኪ በክላስተር ከተደራጀን በኋላ ምን ምን ስራዎች ተሰርተዋል ብለው ያስባሉ? ወይም ደግሞ እንደ መነሻ የተሰሩ ስራዎች ካሉ? አሁን እንዳልኩሽ ነው የክላስተሩን ካደራጀን በኋላ የመጀመሪያ ስራ ቴክኒክ ኮሚቴ ማደራጀት ነው የተሰራው። ማኑዋሉም ያስገድዳል ይሄን እንድናከናውን ማለት ነው። ቴክኒክ ኮሚቴ እንዲደራጅ ተደርጓል። በቴክኒክ ኮሚቴ አደራጀት መሰረት ሁሉም ሴክተር መስሪያ ቤት ቢያንስ በዳይሬክተር ሌቭል ደረጃ የክላስተር አደረጃጀት ውስጥ የቴክኒክ ኮሚቴ እንዲሆን የተደረገበት አግባብ አለ። ቴክኒክ ኮሚቴ ዋናና መሰረታዊ የሚናው ሁሉም በተቋሙ ደረጃ ለክላስተሩ መነሻ የሆነ እቅድ አዘጋጅቶ
ወደ ክላስተሩ እንዲመጣ ይደረጋል። ከዛ ባሻገር እያንዳንዱ ሴክተር መስሪያ ቤት በተጨባጭ እሱ ብቻ ላይ ሊሰራው የማይችል ስራዎችን ቴክኒክ ኮሚቴው ለይቶ የክላስተር እቅድ ማዘጋጀት ስራ ይሰርቷል ማለት ነው። የመጀመሪያ ስራ ይሄ ነው ማለት ነው። ከዛ ክላስተሩ እቅድ ከተዘጋጀ በኋላ በአጠቃላይ በክላስተሩ የተደራጁ ዋና የተቋም አመራሮች የእቅዱ ቀርቦ አንዳንድ ማሻሻያ የሚደረግበት አሰራር ኮሜንት ከተሰጠ በኋላ እቅዱ ወደ ማጽደቅ ስራዎች ተከናውኖ ኦፊሻሊ የበላይ አመራሮቹ ትስስር ሰነድ ተፈራርሞ ወደ ስራ የተገባበት አግባብ አለ። አሁን ላይ ሁለተኛ ሩብ ዓመት አፈጻጸም ሪፖርት ዝግጅት ስራዎች የተጠናቀቁበት ያለበትና ምናልባት በዚህ ወር መጨረሻ አካባቢ ላይ የክላስተሩን ግምገማ የሚከናወንበት አግባብ አለ ማለት ነው። እንግዲህ ያው ጥያቄዎችን ጨርሻለሁ። እስኪ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? ይህ አሰራር ተግባራዊ ከተደረገ ወዲህ በተለይ ላለፉት 2 እና 3 ዓመታት ተቋሙ በየጊዜው ያስመዘገባቸው ያለው ውጤቶች አንዱ ቱልስ ሆኖ ሊያገለግል የቻለበት አግባብ ነው። ይህን ስንባል በርካታ ሴክተር መስሪያ ቤቶች ስለ ደንብ ማስከበር የነበራቸውን ግንዛቤ ያሳደጉበት፣ ከኛ ጋር ከደንብ ማስከበር ጋር ለመስራት ፍላጎት ያሳዩበት፣ በመስራታችንም ደግሞ በርካታ ውጤቶችን ተጨባጭ የሚባሉ ውጤቶችን ያመጣንበት ነው። ይህም ሲባል የሌሎች ሴክተር መስሪያ ቤቶች ስለ ደንብ ማስከበር ማወቅ ህብረተሰቡ የበለጠ ስለ ተቋሙ ያለውን አመኔታ፣ ደንብ ማስከበር እየሰራ ያለውን ስራ በደንብ ህብረተሰቡ ጋር ተደራሽ የምንሆንበት ምቹ መንገድ የፈጠረ ነው። ስለዚህ ይህ ስራ አሁን ላይ ደግሞ የከተማ አስተዳደሩ የወሰደው ኢኒሼቲቭን ተግባራዊ በማድረግ እና ወደ ተግባር መግባታችን የሚያመጣውን ተጽዕኖ ወይም አወንታዊ ተጽዕኖ በጉልህ እንደ ተቋም በመረዳት በጣም በርካታ ስራዎች እየሰራንበት ያለበት ሂደት አለ። የተቋሙ ባለሙያ መሪውም ዳይሬክተሮቱም እያንዳንዱ የሚመለከተው አካል ሲሪየስ ስራ እንደሆነ፣ ይህንን ስራ ማሳካት ማለት ተቋም ያስቀመጥነውን ግብ ማሳካት እንደሆነ መገንዘብ አለበት። በየታችኛውም ያለው መዋቅር፣ የክፍለ ከተማ መዋቅር፣ የወረዳ መዋቅር በየደረጃው ባይዘው ይሄ ክላስተር ታችኛውም ደረጃ ነው የሚሆነው። በተመሳሳይ ክላስተሩ ወርዶ ነው የሚሰራው እና ክፍለ ከተማ የወረዳው መዋቅር በዚህ እሳቤ ስራዎችን ማከናወን በቻልን ቁጥር የበለጠ እንደ ተቋም ልናሳካ ያስቀመጥነው በስትራቴጂክ እቅዳችንም መሰል እቅዶቻችን ለማሳካት ያቀድነውን እቅድ ውጤታማ ሊያደርግ የሚችል አሰራር በመሆኑ ሁሉም በየደረጃው ይሄ ስራ የአመራር ስራ አለመሆኑ፣ ይህ ስራ የቡድን መሪ ወይም የዳይሬክቶሬት ወይም የክፍለ ከተማ ወይም የወረዳ ስራ ሳይሆን አጠቃላይ በተቋም ውስጥ ያለ አካል ስራ መሆኑ ተገንዝቦ ሪፖርት ቅብብሎች ላይ የሚኖሩ ክፍተቶችን መናበብ ላይ፣ መድረኮች ላይ መገኘት ላይ፣ በመድረኩ ላይ የሚገኘው አካል ደግሞ በተጨባጭ የሚመለከተው አካል ላይ ትኩረት አድርጎ መሄድ ላይ ሁሉም ሰው ኃላፊነት ወስዶ ቢሰራ የበለጠ ተቋሙ ያስቀመጠውን ግብ በማሳካት ረገድ ትልቅ ሚና ይኖራል ብለን እናስባለን። ግብዣዬን ተቀብለው ስቱዲዮ ድረስ ተገኝተው መረጃ ስለሰጡኝ በተቋሙ የኮሚኒኬሽን ዳይሬክተሮች ስም እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የነበረን ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ እያመሰገንኩኝ ለማንኛውም የደንብ መተላለፍ ጥቆማዎች 9995ን ይጠቀሙ።